ላያስቆምሽ አይገባም ነበር። ይቅርታ ሳሮንዬ እያለ አለቀሰ። እረ ናኦዴ ይህንን እኮ ተራ ነገር ነው፣ በጭራሽ ቦታ ልትሰጠው አይገባም እንጂ እንዴ ብዬ አባበልኩት። እና እሱ እንዳይጨነቅ ብዬ በጣም ደህና ነኝ እኮ ያው የነርሶቹ ጸባይ ታውቅ የለ ትንሽ ከባድ ይጨምሩበታል ብዬ እንደምንም አረጋጋሁት እና ወደ ራሱ መለስኩት። ይልቅ ናፍቀኸኛል ሳመኝ አልኩት። አረ እስምሻለሁ የኔ ቆንጆ ብሎ እየሳመኝ እያለ ነርሷ ከየት መጣች ሳይባል ከቻለችኝ። አንተ ምን እያደረክ ነው? አሟታል እኮ አለችው። ወይ እኔ ከዚህ ሆስፒታል አስወጥኝ ብዬ ቀወጥኩት። ለምን ስትለ ሌላ በሽታ እየጨመረችብኝ እኮ ነው፣ አይታይሽም እንዴ? እሱ እኮ እኔንን እያከመኝ ነው። በቃ ወይ ሌላ ነርስ ቀየርልኝ አልኩ። እሺ እንደፈለግሽ ብላ እየተመናቀረች ወጣች። ናኦዴ ለምን እንደዛ አልሻት የኔ ቆንጆ አለ። እረ ተዋት አልኩትና ይልቅ እናውራ አልኩት። እሺ በቃ የኔ እብድ ብሎ ከወሬው በፊት ግን እንዴ አለ። የት ነህ ስለው 2 ደቂቃ ብቻ አለና የእግር ጁስ፣ ኬክ፣ ዳቦ ያመጣው ነገር ሁሉ የለም። ወይ የኔ ነፍስ በጣም ርቦኝ ነበር። እሺ ብዬ የሚገርም ቁርስ አብሮኝ በላ። ወጣች። እንዴ ነርሷ እንዴት ነሽ ሳሮን አለችኝ። የኔ ቆንጆ አሁን ናኦዴ ከመጣ በኋላ በጣም ደህና ነኝ። አንቺ ግን ናኦዴን ባታስገቢው ኑሮ አልቆልሽ ነበር አልኳት። እኔ የሚጠይቀኝ ሳይሆን የሚንከባከበኝ ነው የምፈልገው አልኳት። አቤት 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 ምላሳቸው እኮ የዘመኑ ልጆች ብላ ፈጣሪ ማርሽ ብላ ወጣች። እኔን ሆ ብዬ ነይ ሆን ብዬ ነው የጨቀጨኳት እንድትወጣልን። አንቺ ግን የሴቶችን ጸባይ ጠንቅቀሽ ታውቂያለሽ አለ ናኦዴ። እንዴ አለን ናኦዴ። አረ የእናንተም እኮ ጠንቅቄ ነው የማውቀው አልኩት። እንደዛ እየተጫወትን እየተሳሳቅን ነርሷንም እያዛግናት ቀኑን አሳለፍን። ወደ ማታ መውጣት ትችያለሽ ተባለ። ወይ ተመስገን ብዬ ከሆስፒታሉ ወጣን። ሆስፒታሉ እዛው ግቢ ውስጥ ስለሆነ አሁን ከዚህ ግቢ መውጣት አለብን አለ ናኦዴ። ማለት ስለው ማለቴ እናቴ ጋር ማረፍ አለብሽ፣ እነዚህ ልጆች ጋር ተመልሰሽ አትሄጂም አለኝ። አይሆንም፣ ምንም ነገር አይፈጠርም፣ አታስብ የኔ ልዑል አልኩት። አንቺ እኮ ምርጥ ድርቅ ነሽ የኔ ልዕልት አለ። አሁን ልግባ በቃ በቴሌግራም እናወራለን አልኩት። እሺ የኔ ውድ ብሎ ሳመኝ። ተለያየን። ልክ ዶርሙ ገብቼ ገና ከማረፌ ወይዘሪት ሊያ በጣም ይቅርታ አለችኝ። ምን አልኳት? እሺ ምዕራፍ 5 እንቀጥላለን። ውድ ቤተሰቦች ከኔ ጋር ሆኑ። ውድ ቤተሰቦች ለቤቴ አዲስ ከሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። የምትሰጡኝ ኮሜንት አስተያየታችሁ ደግሞ እጅግ አርጌ አመሰግናለሁ። ውድ ቤተሰቦች እንቀጥል፣ አብረን እንስማው። በጣም እጅግ የሚያምር ደስ የሚል አስተማሪ የሆነ ጽሁፍ ነውና እኔ ካነበብኩት እናንተን እያስተካከላችሁ መስማት አለባችሁ። እኔ ካኮላተፍኩት ማለት ነው። ውድ ቤተሰቦቼ እንቀጥል ማለት ነው። ግን ድምጽ አለ እዚህ ጋር ዝናብ ምናምን ይጥላልና ሶሪ ስለ ድምጹ። ግን በቃ በጽሞና ተከታተሉኝ ማለት ነው። ምዕራፍ 5 ሊያ በጣም ይቅርታ አለችኝ። ምን ስላት አጥፍቻለሁ፣ ስሜታዊ ሁኜ ነው። ስለ ግንኙነትሽም ምንም እንደማይመለከተኝ ያውቃለሁ። በቃ ሳሮንዬ ይቅርታ በይኝ ብላ እግሬ ስር ተንበርክካ ይቅርታ ስትጠይቀኝ፣ ኧረ ተነሺ ለኔ ችግር የለውም፣ ተጸጽተሽ ከመጣሽ ይቅርታ ከጠየቅሽኝ ይቅርታ የማላደርግበት ምክንያት ምንም አይነት ምክንያት አይኖረኝም። ይልቅ የሰማይ አባትሽን ይቅርታ ጠይቂ አልኳት እና እሺ እሺ አልሽኝ አለችኝ። አዎ ስላት እቅፍኝ በጣም አመሰግናለሁ ሳሮንዬ ብላ
ደስ አላት። እኔንም እቅፍ አድርጌ የእርኩስ መንፈስን ሴራ ውሃ ጨመርንበት። የእርኩስ መንፈስን ሴራ ራሳችንን ቦታ ካልተሰጠ ነው ራሱን እርር ይልና ከኛ ይርቃል። ካለበለዚያ ግን እንደ አሚር ይጠበቅብናል። ይቅርታ ሊጠይቁን የሚሹትን ወገኖቻችን በፍጹም ልንገፋቸው አይገባም አለች። ሳሩን የይቅርታ ልብ አላትና በጣም መልካም ልጅ ናትና ሊያ በእውነት እንደዚህ አይነት ሰው አትመስኝም ነበር አለቻት። ትለያለሽ እሺ አለችኝ። ሌሎችም የእሷ ጓደኞችን አንድ በአንድ መጥተው ይቅርታ ጠየቁኝ። ሁላቸውም አቅፊያቸው ይቅርታ አደረኩላቸው። ከዛ ማረፍ አለብኝ ብያቸው ትንሽ ካረፍኩኝ በኋላ እነ ሊያ ዶርም ውስጥ ይንጎዳጎዳሉ። ሹክሹክታው ምንም አልተሰማኝም። ነገር ግን ዶርም ውስጥ በጣም እየተንጎዳጎዱ ነው። ምን እንደሆነ ቆይ ልተኛበት እንጂ ስላቸው እሺ ሳሮንዬ ግን ትንሽ ቤቱን ማጽዳት አለብን አሉ። እሺ ብዬ ለመተኛት ሞከርኩኝ። ትንሽ እረፍት ወስጄ ለማንበብ ቀና እላለሁ። ቡና አፍልተው ምናምን የቡና ቁርስ ራሱ የሚበላ ነገር ራሱ ዶርሙ ሳይሆን ቤቱ ውስጥ ያለ ነበር የመሰለኝ። እንዴት ነው ይህንን ነገር ሁሉ ያስገባችሁት ብዬ ጠየቅኳቸው። ይቺ ልጅ ናት የሆነች ብልሃተኛ አሏትኝ። 6 ሴቶች ናቸው የሚታዩኝ አልጋው ላይ ተደርድረው። ማነች ደግሞ ስላቸው ሂጅና ተዋወቂያት አሉኝ። ወይኔ እንዴት ይጨንቃል አለ። የወንድ ድምፅ ነው። የሴት ልብስ ለብሶ ነበር ዶርም ውስጥ የገባው። ናኦዲ ነው። በጣም ነው የገረመኝ። አንተ ብዬ የሳኩትን ሳቅ እኔን ለማስደሰት ይህንን ሁሉ ነገር መክፈል ነበረብህ ስለው ሲያንስሽ ነው አለኝ። የሴቶች ልብስ አውልቆ ወጥቶ ካጠገቤ ቁጭ ብሎ እንዴት ነው የምንከባከበት ብዬ ሳስበው ያወራልን እያለ ፕሮክተሯ መጣች። የምን ጭስ ነው? ክፈቱት በሩን አለች። አረ እጣን ነው አልናትና እቃዎችን መደበቅ ጀመሩ። ናኦድ ማጠገቤ ስለነበር ሸፋፍኝ አስተኛሁት። ዶርም ውስጥ እጣን ብቻ ቀረ። ተከፈተላት። ስትገባ ቡና ምንድን ነው የሚሸተው አለች። አረ እጣን ነው አፍንጫሽ ይሆናል አልናት። በሉ አሁን ሁላችሁም ሎሮኪያችሁን ክፈቱት አለች። ምን? እንዴት ትቀልጃለሽ እንዴ? እጣን ነው አልን አይደል እንዴ? በቃ ውጭልኝ አሏት። እኔ ቆይ ተረጋጉ፣ ምን መሸላሸል ነው የኔ እናት? እኔን ትንሽ ስላመመኝ እጣን ብቻ አጭሱልኝ ብያቸው ነው። ያን ያህል የሚረብሽ ነገር ከሆነ ይጥፋ በቃ አልኳት። እሺ እጥፉት። አይፈቀድም አለች። በፍጥነት አጠፉት። ከዛ ቆጠራ ጀመረች። 7 ሴቶች ከዚህ ዶርም ምን ያደርጋሉ ስትል አይ ልናጠና ነው አልናት። አይ በዶርማቸው ሆናችሁ ማጥናት ትችላላችሁ። ማን ነው 7ኛ አለች። 5 ናቸው እኔን አሉ። እየቀለዳችሁ ነው አለች። አጠገብሽ ያለው ቀስቅሳት አለች። አረ እሷንማ ቀኑን በሙሉ ከኔ ጋር ሆስፒታል ነው የዋለችው። ትረፍ አልኳት እና ምን ነው 7ኛው አትናገሩም ስትል አጠገቤ የተኛችው ነች አልኳት። እና እናንተ ምንድን ነው የምትቀባጥሩት? ድምፅ እንዳልሰማ ብላ ወጣች። እንደምንም ተወጣን። በሩን ዘግተን መብራቱን አጥፍተን ቡናችንን በደንብ ጠጣን። እራታችንን በልተን ከጨረስን በኋላ ናኦድ መችስ ትሄዳለህ አይደል ስለው አረ የትም አልሄድም አለ። ተው ናኦዲ እንደዚህማ አትዳፈር አልኩት። አረ ምንም አይፈጠርም አለና ያችን ቀን የኛ አደረግናትና ተጨዋወተን። የሚገርም ሌሊት አሳለፍን። ልክ ሲነጋ ለብሶ የገባውን ልብስ ረስቶት ሲወጣ ፕሮዳክቶቹን ያዙት።
ከሴቶቹ ደግሞ ምንድን ነው የምትሰራው አሉት። ምንም መልስ የለውም ማለት። በቀጣይ ርዕስ እንቀጥላለን። ውድ ቤተሰቦቼ ከወደዳችሁት ኮሜንት አስተያየታችሁ አስቀምጡልኝ። እንዲሁም አስተያየት ካላችሁ ይህንን አስተካክል የምትሉት ነገርም ካለ አስተካክላለሁ ማለት ነው። በጣም ወዳችኋለሁ፣ በጣም አክብራችኋለሁ። በያለንበት ሰላምና ጤና ፍቅር ይስጠን። ሰላም ለሀገራችን፣ ፍቅርን አንድነትን ያብዛልን። ይህንን ስራ የምንሰራው ሁሉ ለስኬት እና ለመልካም ነገሮችን እንደሚሆን ባለሙሉ ተስፋ ነኝ። ለቤቴ አዲስ ከሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ እንዲሁም ኮሜንት አስተያየታችሁ እያስቀመጣችሁልኝ አበረታቱኝ ማለት ነው። ወዳችኋለሁ፣ አከብራችኋለሁ። በቀጣይ በምዕራፍ 6 እንገናኛለን። ቆንጆ በሆኑ አስተካክዬ የተበላሸ ካለበትም አስተካክለን ይዘን እንቀርባለን ማለት ነው። ውድ ቤተሰቦች አመሰግናለሁ። ባይ ባይ። ዋጋዬ ካልገባቸው ሰዎች ጋር ሪሌሽንሺፕ ውስጥ ነበርኩኝ። ዋጋዬ የማይገባ ሴት ግን አይደለሁም። ማለፍ እየቻልኩኝ ማንበብ እየቻልኩኝ በስንፈት ሰነፍ የወደቅኩባቸው በጣም ብዙ ፈተናዎች ነበሩ። ሰነፍ ግን አይደለሁም። እውነቱን ላለመጋፈጥ በጣም ብዙ ሰዎችን እየወቀስኩኝ ያሳለፍኳቸው ትናንቶች አሉ። ወቃሽ ግን አይደለሁም። የሚገለኝ የሪሌሽንሺፕ ውስጥ ነበርኩኝ። ብቻዬን ላለመሆን የሆነ ሰው ጋር ነበርኩ። ብቸኛና ፈሪ ግን አይደለሁም። አላማና ግብ የሚባለውን ነገር ረስቼ ሰዎችን አሯሩጬ አውቃለሁ። አላማ ቢስ ግን አይደለሁም። እንዲገባኝ ከመጣር ያልገባኝን እየቀባጠርኩ በጣም ብዙ ጊዜ አሳልፌያለሁ። የማይገባኝ ግን አይደለሁም። በጣም ብዙ ስህተቶች ሰርተናል። ስህተቶቻችን ግን አይደለንም። በጣም ብዙዎቻችን ከስህተቱ ከመውጣት ይልቅ ስህተቱን ታሪካችን ማድረግ ይቀናናል። እውነቱን ታውቃላችሁ፣ እውነቱ ነፃ ያወጣችኋል ይላል ትልቁ መጽሐፍ ቅዱስ። እውነቱን ታውቁማላችሁ ነው የሚለው። ኦልሬዲ ታውቁታላችሁ አይደለም። ጉዞ ነው። ከታሪካችሁ ውጡ። እናንተ ለራሳችሁ የነገራችሁት ታሪክ አይደላችሁ። የእናንተ እውነታ ከዛ ይርቃል። ግን በጣም ብዙዎቻችን እውነታው ሩቅ ስለሚመስለን የተፈጠርንበትና የተፈጠርንለት በጣም ረቂቅ ነፍስ የሚገባንና የሚደረስበት ስለማይመስለን ትናንት በሰራነው ስህተት ታሪክ ሰርተን ታሪኮቻችን ለመሆን እንጠራለን። በጣም ብዙዎቻችን ደጋግመን ራሳችንን ከማዋሸታችን የተነሳ ውሸታችን ታሪካችን መሆን ይጀምራል። እውነታው ግን እሱ አይደለም። እውነታችን ለራሳችን የነገርነው ስህተት አይደለም። እውነታችን ትናንት ያሳለፍነው ነገር አይደለም። እውነታችን በጣም መጋፈጥ አቅቶኝ በቃ እኔ እንዲህ ነኝ ብለን ያስቀመጥነው ነገር አይደለም። ከዛ እንርቃለን። እኔ እንዲህ ነኝ ካልነው ስህተት ወይ ምን ላድርግ እንዲህ ነኝ በቃ ነገሮችን የማደርገው እንዲህ ነን ብለን ከምናስቀምጠው ኤክስኪውዝ በላይ ነን። መጋፈጥ ያለባችሁ እውነት ግን ሊኖር ይችላል። መጋፈጥ ያለባችሁ እውነት ምንድነው? ምናልባት ሰነፍ ልትሆኑ ትችላላችሁ። እየሰነፋችሁ ሊሆን ይችላል። ተነስታችሁ ማንበብ ያለባችሁ መጽሐፍ ሊኖር ይችላል። ከህይወታችሁ ማራቅ ያለባችሁ ሰዎች ሊኖሩ ይችላሉ። ምናልባት በጣም በየጊዜው